እንደ እግዚአብሔር ሰው የሚወድ የለም። እግዚአብሔር ገዳይ አይደለም። ባይዘው እንደ እግዚአብሔር ፍቅር የለም። ብትጠጉኝ ትሞታላችሁ ብሎ እኮ ተራራ ድረስ እኮ ይመጣል። ተራራ ድረስ ይወርድና እንዳትመጡ ይላል። እዛ ቆዩ ይላል። እዛው ቁጭ ብሎ ከመውራት ይችላል። በጣም ስለሚወድ እኮ ነው። ሰው መሀል ይመጣና ተራራው እንዳይነኩት ነገራቸው። ከነኩት ይሞቱብኛል። አዎ እንዳይነኩ እንዳንሞትበት እኮ ነው ብሎ መጠጋት ፈለግ። እንዴት ይጨብጠን፣ እንዴት ይቀፈን፣ እንዴት ጉያ ውስጥ ያስገባን፣ እንዴት ለዘላለም ያኑረን። አልቻልኩም ማለት ከዛ አየህ ህግ ሰጠ፣ አልቻለም። ካህናት መሃል ገቡ፣ ደካማ ናቸው፣ የኛው አይነት ናቸው። እኛን ወክለው ነው የሚገቡት፣ ግን የኛው አይነት ናቸው። እግዚአብሔር እንደዚህ ያለ ለዘላለም ልፍታው ይሄን ጉዳይ አለ። በቃ ስለዚህ መጨከን አለብኝ። ልጄን ነው መልከዋል። ሰው እየሞተ አይቻልም። ለዛ ነው አዲስ ኪዳን ላይ ሰው ሁሉ ሊድኑ በሚወድ በእግዚአብሔር ተብሎ ተጽፏል። ሁሉ ሊድኑ በሚወድ በእግዚአብሔር። ይሄ የእግዚአብሔር ዘላለማዊ ልብ ነው። ሁሉ ይዳን የሚል የእግዚአብሔር ልብ ነው። ሰው ክፉ ስለሆነ ነው እምቢ የሚለው እንጂ እግዚአብሔር ቋንቋ፣ ዘር፣ ቀለም፣ ስታተስ አይመርጥም። ሁሉ ሊድኑ በሚወድ ስለዚህ ሁሉንም ማድንበት አለና ኢየሱስን ላከው። ኢየሱስን ሲልከው በዘላለም ሕይወት ኃይል ነው የላከው። ሪታየር እንዳያረግ እንዳይቆም ሞቶ እንዳይቀር የሆነ ቀን ብቻ እንዳይሆን ለዘላለም እንደሚሆን አድርጎ ላከው። በዘላለም ሕይወት ኃይል። ስለዚህ እንደ ትውልዱ ስርዓት አይደለም ማለት የሆነ ስርዓት አለ፣ የተለመደ ድግግሞሽ እንደዛ አይደለም። እግዚአብሔር ሰበረው፣ ከመንገድ አስወጣው፣ አስቆመው። በቃ አለ። ይሄ ስርዓት በቃዋል፣ ዝጋው። ኢየሱስ መስቀል ላይ ዘጋው፣ ጥርቅም አረገው፣ ሌላ ከፈተ። ዘላለማዊ ነው። የክርስቶስ ኢየሱስ ደም የጥላሁንን የተወሰነ ኃጢአት አስወግዶ ጥላሁን የሚባለውን ግለሰብ ንጹህ ሰው ማድረግ ብቻ ሳይሆን መለኮት በጥላሁን ውስጥ ገብቶ እንዲያድር አድርጎታል አይደል? መንፈስ ቅዱስን የሚያክል ቅዱስ አምላክ እጅግ የተረገመና ፈጽሞ ኃጢአተኛ የሞት ቅጣት የሚጠብቀው ወንጀለኛ ውስጥ መንፈስ ቅዱስን የሚያክል አምላክ ገብቶ ያደረው በክርስቶስ ኢየሱስ ደም ምክንያት ነው። ስለዚህ የኢየሱስ ደም እኔና አብን ለአንዴና ለዘላለም አስታርቆናል። የማይጣላ የማይለያይ የማይፋታ ዘላለማዊ ቁርኝት በእኔና በአብ መካከል ያደረገው የኢየሱስ ደም ነው። በጣም በትህትና አጠገባቸው ያለው ሰው ለዘላለም ነው የቀደሰ በሉት። ፍጹማን እንከን አልባ ቅዱሳን አድርጎ በእግዚአብሔር ፊት ሊያቀርበን እንደገና በሥጋው በኩል ደግሞ አስታረቀን ይላል ጳውሎስ። ደሙ ብሎ ቁጥር 20 ላይ እንደገና ቁጥር 22 ላይ ሥጋው ይላል መታረቂያ። እየነገረን ያለው ጌታ ኢየሱስ ክርስቶስ ፍጹም ሰው ነው እያለን ነው ጳውሎስ። በሥጋው በኩል አስታረቀን ሲል አንዳንድ ባለፈው ሳምንት እንደነካካ ነው አንዳንድ የኖስቲክ መምህራን እንደሚሉት ይሄ ኢየሱስ ብላችሁ የምትጠሩት አካል አምላክም ሰውም አይደለም ነው። ፍጹም አምላክም አይደለም፣ ቀጥሎ ሰውም አይደለም ነው። ስለዚህ ጳውሎስ በጌታ በኢየሱስ ክርስቶስ ሥጋ በኩል ታረቅን ሲል ኢየሱስ ክርስቶስ 100% ኢንካርኔት አድርጓል። ሥጋ የሚመስል አይደለም ኢየሱስ የለበሰው። ሥጋ ለብሶ በፍጹም ሰውነቱም ነው ይህንን የማስታረቅ ሥራ የሰራው። በክርስቶስ ሥጋ በኩል አስታረቀን ብሎ ፍጹም ሰውነቱን ነው ጳውሎስ እየነገረን ያለውና ኢየሱስ ክርስቶስ መለኮት ነውን አምነዋል። ቆላስያሶች መለኮት ነውን አምነዋል። የአብ ምሳሌ ነው ብሏቸዋል። ፈጣሪ ነው ብሏቸዋል። ሁሉ በእርሱ የተጋጠመ ነው ብሎ ምንም ሳይኖር የነበረ ብሎ አሳምኗቸዋል። እጃቸውን አንስተው ኢየሱስ ፍጹም አምላክ ነው ሲሉ አሁን ደግሞ በደሙ በኩል አለና እንደገና በሥጋው ደግሞ አስታረቀን ብሎ መስቀል ላይ የሞተው ሰው ፍጹም እንደናንተ አይነት ሰው ነው። ክብር ለኢየሱስ ይሁን። በመስቀል ላይ የተገለጠው መለኮታዊ ፍቅር እንደሆነ ተናግሬያለሁ፣ አልመለስበትም። መለኮታዊ ፍቅር ተገልጧል ፍጹም አምላክ ስለሆነ። ግን ፍጹም አምላክነቱን ጳውሎስ እያብራራ ያለ የቆላስያስ ቅዱሳን ሰማይ ላይ ተንጠልጥለው እጃቸው እንዳይገነጠል መሬት ደግሞ ያመጣቸዋል። ባላንስ ፍጹም ሰው። በጣም በትህትና አጠገባቸው ያለውን ሰው ኢየሱስ የምታመልከው ኢየሱስ አምላክ ሰው ነው በሉት። ሰው አምላክ ሳይሆን አምላክ ሰው ነው። ከአምላክነት ነው ወደ ሰውነት የመጣው። መቼም ከሰውነት ወደ አምላክነት አይኬድም። ዋን ዌይ ነው የለውም። መቼም አምላካት ሆኖ ሳያችሁ ወስተራላችሁብኝ እንደው በጣም ይቅርታ። እንደው ቢከፋችሁም መቼም ፈጣሪ አትሆኑ። ኦሬዲ እናንተ በራሱ ተፈጥራችሁ ነው።
መቼም አምላክ አትሆኑም። ሰማይ ሁሉ ስንሄድ አምላክ አንሆንም። ባይዘወይ ሰማይ ራሱ ሰው ሆነን ነው የምንቀጥለው። እንደ መልአክ የሚሆነው ባህሪ ስሜት አይኖርህም። እንደ መልአክ ይሆናል ያለው ጌታ ኢየሱስ ክርስቶስ የትንሣኤ ትምህርትን ሊያዛቡበት ሲሞክሩ አይደል እንጂ ሰው ሰማይ ሄዶ መልአክ ይሆናል የሚል ትምህርት አይደለም ያስተማረው። አንተ አጉል ዝም ብለህ ሰው ከሞት ከተነሳ በኋላ ሰማይ ለዘላለም ይኖራል ትላለህ። አንድ ሴትዮ ነበረች አሉት፣ አገባች፣ ሞተ ሰውየው። ከዛ እንደገና 7 አይደል 7 አገባቻል። የትንሣኤ ቀን የማናቸው ሚስት ነው የምትሆነው? ኢየሱስ እኛ ብንሆን ኖሮ ጸልዬ እመጣለሁ ነው ምንል። ጌታ ኢየሱስ ሰው ከሞት ከተነሳ በኋላ ብሎ በጣም ክሪቲካል ናቸው። በጣም ከባድ ነው ጥያቄያቸው። ኢየሱስ ፊት ግን ምን ያህል ሰው ምስኪን እንደሆነ ነው የሚያሳየው። እንዲህ ነው የምንሆነው። ለማን ነው የምትሆነው ግን ስትነሳ ሲለው ሰው ከሞት ከተነሳ በኋላ እንደ መላእክት ይሆናል ያለው ፊዚካሊ ተለውጦ እየበረረ መልአክ ይሆናል፣ ኔቸር ይቀይራል እያለ ሳይሆን ሰማይ እንደዚህ አይነት ነገር የለም። ክብር ለኢየሱስ ይሁን። ሰማይም ስትሄዱ ይሄ ተዋረደው ቅድም ፓስተር ብሏል። ጌታ መሃል ላይ አሁን ሊመጣ ይችላል፣ ዛሬ ሊመጣ ይችላል። ኢየሱስ አሁን ዛሬ ከመጣ ይሄ የተዋረደው አካል የእርሱን ክቡር ሥጋ እስኪመስል ሁሉም ባስገዛበት ኃይል ይለውጠዋል። አሁን ይሄ የተዋረደ ነው። በጣም ነው የምታምሩት። ባይዘው ግን የተዋረደ ነው። በጣም በእውነቴ ነው የምላችሁ። በጣም ጥንቅቅ ብላችሁ ነው የመጣችሁት፣ ተስተካክላችሁ ነው የመጣችሁት። ግን የፈለገ ብታሳምሩት ይሄ የተዋረደ ነው፣ መቆየት አይችልም። እና ኃጢአት ምናምን አፌክት ስለሚያደርገው ዲኬ እንትን ይላል። በጣም ይቅርታ ግን ይረግፋል፣ ጭምድድ ይላል፣ ስብስብ ይልና መወላለቅ ይጀምራል፣ መቆም ያቅተዋል። ሰኞ ሰኞ እንጸልያለን። አታሳስቱኝ። ለፈውስ ምናምንም ሊጸልይ ይችላል፣ ምንም እሱ ችግር የለውም። ግን ለፈውስ የሚጸልይ እኮ የተወሰነ ነው እንዴ። እስከ 60 ዓመት እስከ 70 ዓመት እስከ 100 ይጸልያል፣ ችግር የለውም። ግን አሁን ሰው በ120 ዓመቱ እያመመኝ ነው ቢል ፈውሶ አይደለም እኮ የሚባለው። እጅ ጭኖ ባሪያን በሰላም አሁን ሂሊንግ የለም ሳይሆን የተዋረደ ነው። ልጠግነው አትችልም። እግዚአብሔርም ደግሞ አውቆ ካፈር ነው የሰራው። አርማታ ቢሆን ይቆይ፣ እንዲህ የሆነ ሲሚንቶ ምናምን ቢሆን ይቆያ። ይሄ ምንም አፈር ነው፣ ፍርስርስ ውልቅልቅ ይላል። እርሱ ሲመለስ ይዞ የሚመጣው አካል አለ፣ የእርሱ ክቡር ሥጋ ይባላል። ያንን እስክንመስል ድረስ ነው የሚለው። በጣም የሚገርማችሁ ኢቭን ፕሮሰስ የለውም። በእንትን ነው አይደል፣ ብሊንክ ነው። ባህሪያችን ነው ለመሰራት ፕሮሰስ እያደረገ ያለው እንጂ ይሄኛው ሲለወጥ ሂደት የለውም። በቅጽበት አይን ነው የሚለው። እኔ የዛን ቀን የሚሆነው ለውጥ ባይዘው ምንም አይነት ቴክኖሎጂ አይደርስበትም። ምክንያቱም በህይወት ያለኑ ብቻ አይደለንም። ባይዘው የሞቱት በዛ ቅጽበት ተነስተው በዛው ፍጥረት ተቀይረዋል። ሁላችን በዛ ቅጽበት ተቀይረን ይላል። ወዲያው ስትቀየር ባይዘው አዘልም ብድግ ትላል። ልንቀበለው እንነጠቃለን። ማቴሪያሉ የመሬት ስላልሆነ ግራቪቲ አይዞም ሴንስ ያደርገው ብድግ ይላል። እንነጠቃለን ነው የሚለው። ዝም ብለን ብድግ ትላል። ጌታው ስቦህ እኮ አይደለም፣ አካሉ የመሬት አይደለም። ግን እዛም ግን እሱም ቢሆን ሰው ነው። እሱም ቢሆን ሰው ነው። የተለወጠ ለዘላለም በእግዚአብሔር ሕልውና ውስጥ መኖር የሚችል አካል ያለው ሰው፣ እማያረጅ እማይበሰብስ፣ ብዙ ጊዜ እንደሚባለው እማይረበው። ሰማይ ግን እራት አለ፣ ምግብ አለ። አይ ቲንክ ቀርቦን አይመስለኝም የምንበላው፣ ግን እራት ትልቅ የሰባ ፍሪዳ አለ አዘጋጃለሁ ብሎናል ጌታ ኢየሱስ። የበጉ ሰርግ ስላለ ምግብ ላይኖር ይችላል። እኛ የምናውቀው ሰርግ ምግብ ያለው ስለሆነ ነው። ሰርግ ከተባለ እራት ይኖረዋል ብዙ ጊዜ። እዛ እንደዛ ምግብ ላይሆን ይችላል፣ ግን በጣም ሰፊ ነገር አለ። አይበሰብስም፣ አያረጅም፣ አይደክምም። ለዘላለም በእግዚአብሔር ሕልውና ውስጥ እየዘመረ እያመለከ አብን እያየ ለዘላለም ይኖራል። እንደዛም ሆኖ ግን ሰው ነው በሉስት። ጌታ ኢየሱስ ክርስቶስ መለኮትነቱ ላይ ሰውነትን ጨመረ አይደል ያለው። ፍጹም አምላክ ነው፣ ምን ይጠየቃል? ፍጹምም ሰው ነው። በእኔ ህይወት ላይ የሚደርሰው በሙሉ ደርሶበታል። እኔ በምድር ላይ የማልፈውን በሙሉ አልፎታል። ለዚያውም ደግሞ የመጨረሻው ደረጃ ድረስ ነው ያለፈው ኢየሱስ።
እኔ እዛ ድረስ ልወርድ አልችልም። ኢየሱስ በሰው ደረጃ ሊወረድ የሚችለውን ቱ the least ኢየሱስ ሄዶ ቦተም ፒቱን ነክቶታል። ፍጹም ሰው ሆኖ ሊያልፍ የሚገባውን በሙሉ አልፏል። ያንን ሁሉ መንገድ ሲሄድ ግን አልበደለም። አሁን ምንም ኃጢአት አልሰራም ስትሉት ኖስቲኩን ስጋ ስላለበሰ ነው ይላል። ስጋማ ከለበሰ ግዴታው ኃጢአት ይሰራል ሲል ጳውሎስ እንደዚህ አለ። እንዲያውም አለ መሬት ላይ ቆሞ መስበክ ማገልገሉ ብቻ እንዳይመስል ከአብ ጋር ራሱ መታረቃችን በደሙ በኩል ነው። ቀጥሎስ በስጋው ነው። እግዚአብሔር ስጋውን ቆርሶ ነው ያስታረቀን። ፍጹም መሆኑን እንድታውቃው ስጋው ተቆርሷል። ለዛ ነው ኢሳይያስ 53ን ያስነበብኳችሁ። ደጋግሜ ማነሳው የመጽሐፍ ቅዱስ ክፍል ነው። የቤተ ክርስቲያናችን ቲም አይደል? እኛ ግን የተሰቀለውን ክርስቶስን ሲቃ አካባቢ እንቆያለን። ሰፈሪንጎ አካባቢ እንቆያለን። በስጋው አስታረቀን ሲላቸው ቆላስያሶች ክሊርሊ ይገባቸዋል። በስጋው አስታረቀን የሚለው ከዚያኛው ዓለም ወደዚህኛው ዓለም ሙሉ በሙሉ ቀየረን ነው እያለ ያለው ጳውሎስ። አስታረቀን ማለት አብ ታርቀናል ብቻ አይደለም ያለን፣ የቦታ ለውጥ ነው ያደረገው አብ። እዛ ከነበርንበት ክርስቶስ ኢየሱስ በስጋው በኩል ሲያስታርቀ ነው አቋርጦ ወስዱን ሌላ ቦታ ነው የተቀመጠ ነው ጳውሎስ እያለ ያለው። አፖሊሜሮስ የሚል አንድ ግሪክ ቃል ይጠቀማል። የኦነር ለውጥ አድርገናል፣ የአለቃ ለውጥ አድርገናል፣ የገዢ ለውጥ አድርገናል፣ የመሪ ለውጥ፣ የጌታ ለውጥ አድርገናል። ኢየሱስ ክርስቶስ ብቻ ነው ጌታችን። ይሄ ይኸውላችሁ፣ ይሄ ሪሃብ ሴንተር አይደለም። አሁን ክፉ የነበረን ሰው ጥሩ የማድረግ ስራ አይደለም እየሰራን ያለ ነው። ክርስቲያን ነው የምትሆነው። አሁን ሳይኮሎጂካሊ ትሪት ተደርጎ አንድ ሰው በጣም ጥሩ ሰው አይደለም እዚህ ቤት እየሆነ ያለው። ዓለም የምትጠላው ዓለምን የሚጠላ ሰው ነው እየሰራን ያለ ነው። እና ትራንስሌት ነው የሚያደርግህ የክርስቶስ ስጋ በኩል መታረቀ። አቋምህን፣ አካሄድህን፣ ህይወትን፣ ማንነትን ሙሉ በሙሉ ቀይሮታል። ሲቀይረው ግን አንተም ብቻ አይደለም የቀየረ፣ የአለቃም ለውጥ አድርጓል። በሰይጣን ግዛት ውስጥ ተቀምጠ ገዢ ሰይጣን ሆኖ አይደለም የቀየረ፣ የሰይጣን ገዢነቱን ሁሉ ነው የገለበጠው። አንተንም ገዢውንም ነው የቀየረው ኢየሱስ። ጳውሎስ መታረቅን የሚያቀርበው በዚህ መንገድ ነው። ይሄንን ግን ለማድረግ የኢየሱስ ስጋ መቆረስ ነበረበት። ሃው ሲሪየስ! የኢየሱስ ስጋ መቆረስ ፍጹም ሰው ሆኖ መሬት ላይ የሰውነትን ማንነት ኤክስፔሪየንስ ማድረግ ብቻ አይደለም፣ ክሮስ ላይ ስጋው መቆረስ ነበረበት። አጥንቱ ብቻ ነው ያልተሰበረው፣ ምክንያቱም ከአጥንቱ አንድም አይሰበርም የሚል ጥቅስ አለ መጽሐፍ ላይ። ስጋውንስ ቡጭቅጭቅ ነው ያደረጉት እንዴ ቆርሶ አይደል? ይህ ስለ እናንተ የሚቆረስ ስጋዬ ነው እኮ አለ። ስለ እናንተ ለምን? ላስታርቅህ፣ የኦነር ለውጥ ላረግ፣ የማንነት ለውጥ ላረግልህ፣ ሌላ ቦታ ላኖርህ። መሬት ላይ ነው ያለው፣ በክርስቶስ ነህ። ማንም ፌስ የሚያደርገውን ፌስ ታደርጋለህ፣ በክርስቶስ ነህ። ግን የዚህ ዓለም ገዢ አንተ ገዢ አይደለም። የዚህ ዓለም አምላክ የኔ አምላክ አይደለም። የኔ አምላክ ተቀይሯል። እኔ አምላኬ አብ ነው። ለምን? በክርስቶስ ኢየሱስ ስጋ ቀይሮታል። ይህንን ለማድረግ ግን ኢየሱስ የሄደው መንገድ በጣም ብዙዎቻችሁ ብርቱ ክርስቲያኖች ናችሁ፣ ግን አላውቅም ምን ያህሉ ሰው ኢሳይያስ 53 ላይ ኢየሱስ የሄደውን መንገድ ለመሄድ ሬዲ እንደሆነ ግን በሰው ደረጃ ይኬዳል ወይ? ይሄ ሁሉ ሰው ይሄንን ሁሉ ሰብስቦ ይሸከማል ወይ? በአንድ ሳምንት የፓሽን ዊክ እኮ ነው። ሊሰቀል ያለባት ሳምንት እኮ ነች እኮ። መወለዱንማ በአንድ ቁጥር እኮ ዘጋው። በአንድ ቁጥር ኢየሱስ ተወለደን እኮ በአንድ ቁጥር ዘግቶ እኮ አለፈው። ኢሳይያስ እኮ የትንቢት መጽሐፍ ጸሐፊ እኮ አይመስልም፣ የደብዳቤዎቹ ጸሐፊ እኮ ነው የሚመስለው። በአንድ ቁጥር አለፈው። ኢየሱስ ተወለደ። እኛ በጣም ብዙ ወንጌላት ላይ ያጠናነው ክፍል ኢሳይያስ በአንድ ቁጥር በደረቅ መሬት ላይ እንደ ቡቃያ በቅሏል አለ። እንደ ስር እንደሌለው እንደ ደረቅ ቡቃያ ነው አለ። የበቀለስ በደረቅ መሬት በምድረ በዳ ነው የወጣው። ድንገት አንኤክስፔክትድ ነው። የፓለስቲና ግዛት በግዞት ውስጥ ወድቃ ሮማውያን እስራኤልን ባሪያ ባደረጉበት፣ እንደ አገር በደረቁበት፣ እንደ አገር ፌል ባረጉበት ሰዓት ድንገት ከማይጠበቅ ቦታ ብቅ አለ።
ከደረቅ መሬት ላይ ነው እንደ ቡቃያ የወጣው አለ። ደረቅ ነው መሬቱ፣ ዋይልደርነስ ምድረ በዳ ነው። ኢየሱስ ስብር አድርጎት ወጣ አለና ኢሳይያስ ሌላ ነገር አላወራም። የሞተባትን ሳምንት ከሞተበት ሳምንት ደግሞ ሐሙስና ዓርብ እንደ ዛሬና እንደ ነገ ስቅለቱ ቀን በእርሱ ሲቃይ አይደል ያለው። ቁጥር 5 ላይ ሳነባስተውላችሁ በእርሱ ሲቃይ እኛ ሰላም አገኘናል። ወዳጆቼ መቼም የማይደበዘዝብን ጉዳይ በተገናኘን ቁጥር እያስታወሳችሁት ወደ ቤታችሁ እንድትሄዱ የምፈልገው የክርስቶስ ኢየሱስ መከራ፣ ኢየሱስ ስለ ኃጢአቴ ሞተ። ከዚህ በላይ ምን ትልቅ ፕሮግራም አለ በእግዚአብሔር መንግስት? ከክርስቶስ ሲቃይ በላይስ አብን የሚያንገበግበው ምን አለ? አንድያ ልጁ መሬት ላይ ይንከራተትበታል፣ ጎትተው መንገድ ላይ ይጥሉበታል፣ ያያል። ስጋው ተቆርሶ በጨለማ ካለው ሕዝብ ጋር ደግሞ ታረቃሉ ይላል። እንደሚታረድ በግ በሸላቾቹ ፊት ዝም እንደሚል ሲጎትቱት መልስ አልሰጠም፣ ዝም አለ። ለማስታረቅ ይሄ ቤት እንደዚህ እንዲሆን ይሄ ጉባኤ ከአብ ጋር ለዘላለም እንዲኖር ኢየሱስ ዝም አለ። ተጨነቀ አይደለም የሚለው። ቀጥሎስ ተሰቃየ። እስትረሱ እኮ የኢየሱስ እስትረስ እኮ አሁን ትጨነቁ የለ እንዴ እናንተ? እኔ እጨነቃለሁ፣ አንዳንዴ የሆነ ነገር ሲሆን እጨነቃለሁ፣ ይያዛል አይምሮዬ እላለሁ። የኢየሱስ ጭንቀት እኮ እንደሱ አይደለም። የኢየሱስ ጭንቀት እኮ የጥላውን ኢተርኒቲ ሽፍት ለማድረግ ነው፣ የሰውን ዘላለም ለመቀየር ነው። እና ሲጨነቅ ጭንቀቱ ከአይምሮ አልፎ ፊዚካሊ መጣ፣ ላዩ ላይ ሰውነቱ ላይ መጣ። የኢየሱስ ጭንቀት ደም አንጠባጠበው። ደም አንጠባጠበ የሚለው ባይዘወይ እንደ ደም ነጠብጣብ ሳይሆን ሊትራሊ የደም ነጠብጣብ አንጠባጠበ። ዱብ ሂማቲድሮሲስ ይሉታል። አይምሮ ላይ ከሚፈጠር ከባድ ጭንቀት የተነሳ በሰው ሁለት የቆዳ ሌየር መካከል ክፍተት ይፈጠራል። ስትረሱ ክፍተት ይፈጠራል። በዛ ክፍተት ደም ይገባል፣ በላብ ቀዳዳ ደም ይወጣል። ሂማቲድሮሲስ ማለት አሁን በሽታ ነው። ኢየሱስ እኔን ከአባቱ ጋር ለማስታረቅ ይሄንን ኤክስፔሪየንስ እያደረገው ነበር። በዚህ ጭንቀት መሃል እያለ አፉን አልከፈተም። እላዩ ላይ መጣ። ታውቃለህ፣ ጭንቀቱ ደም ወጣ ከላዩ ላይ ዱብ 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 ሲል ኢቭን ለደቀ መዛሙርቱ ለነ ጴጥሮስ እንኳን እባካችሁ አይልም። ወደ ፈተና እንዳትገቡ ለነሱ ነው የሚጨነቀው። ታውቃለህ፣ እየሄደ ያለው መንገድ የመሲህ መንገድ አይመስልም። ለዛ ነው ኢሳይያስ the suffering God አለው። የሚሰቃይ አምላክ፣ not only servant God, the suffering God. He was and is and will God. ኢየሱስ አምላክ ነበር አይደለም የምንለው ነው ለዘላለም። ኢሳይያስ 53ኛውን ምዕራፍ እንደዚህ ሲጽፈው የአይሁድ ምኩራብ አለቆች ለ100 ዓመታት ኢሳይያስ 53 በምኩራባችን እንዳይነበብ አሉት። ለምን? እንደዚህ አይነት መሲህ አንጠብቅም። ጳውሎስ መጣ፣ እኛን ለማስታረቅ አለ፣ እኛን ለዘላለም ከአባቱ ጋር ለማኖር አለ። ኢየሱስ ክርስቶስ ስጋው ተቆረሰ። የያዛችሁት ድነት የኢየሱስን ደም የኢየሱስን ስጋ የጠየቀ ነው። አያችሁ፣ የዛ ምሽት ሐሙስ ማታ አስረድቷቸዋል በምን አይነት መንገድ እንደሚሰቃይ በደንብ ግን እንዲገባቸው ስለናንተ የሚፈስ ደሜ፣ ስለናንተ የሚቆረስ ስጋዬ ክሊር በሆነ መንገድ ነገራቸው። የናንተን ድነት ለመፈጸም በዚህ መንገድ እሄዳለሁ አለ። ጀመረው። ከዛች ከእንትኗ ካፕስቴሯ ላይ ፎቅ ላይ ነበር ቁጭ ብለው ራት የሚመገቡት። እንደወረደ ጀመረው። ታውቃለህ፣ እንደወረደ እነሱ ናቸው የበሉት፣ እሱ አልበላም። ምክንያቱም እሱ ነው እንጀራው፣ አብሮ አይበላም። እሱ ነው የሚቆረሰው፣ የተቆረሰ አይበላም። እሱ ነው ተቆራሹ። እኔ ነኝ የምቆረሰው፣ ግን ይሄ ምልክት ይሆናችሁ፣ እንኩ ለእናንተ የሚቆረስ ስጋዬ፣ ለእናንተ የሚፈስ ደሜ አለና
እንደወጣ ሲገርፉት አይደለም ደሙ መፍሰስ የጀመረው፣ ሲጨነቅ ነው የጀመረው። ሉቃስ ብቻ ነው የጻፈልን። አየህ ተንበረከኮ ብድግ ሲል የተንበረከከበት ድንጋይ ላይ ተንጠባጥቧል ደሙ ልብሱ ላይ አለ። ከዛ ወርዶ መጣ። እኛን ለማስታረቅ የተሄደ መንገድ ነው፣ ሌላ ነገር አይደለም ኢየሱስ እየሰራ ያለው። ሌላ ፕሮግራምም የለውም። ፐርፎርም እያረኩ ነው አይደለም፣ ላስታርቅህ ነው። ነፍሴ እስከ ሞት ተጨነቀች አላቸውና ከዛ ወርዶ ሲሄድ የሚይዙት መጡ። ቆመጥ፣ ሰይፍ፣ ጎራዴ ይዘው መጡ። ስጋው ይቆረሳል፣ ደሙ ይፈሳል፣ ቀድሞ ተናግሯል። ሲይዙት ልቀቁኝ አላለም፣ ተናግሯል። ቀድሞ ስጋ ይቆረሳል አለ። እነዚህ ናቸው የሚያረጉት፣ እየወጉ እየቸነከሩ እየተለተሉ ያዛረጉትና ጎትተው ሲወስዱት እንደምታውቁት ነው። ጴጥሮስ ከዚህ ዘላለማዊ ፕሮግራም ነው አጌነስት የቆመው። ኢየሱስ እንዳይሞት ይታገለዋል ጴጥሮስ። ሌላ ነገር ላይ ቢቸኩል ችግር የለውም። ይሄ ግን በጣም ሲሪየስ ነው። በኋላ እየሄደ እያለ ቢቸኩልና ቢሰምጥ ቢሞትም ችግር የለውም። በጌታ ነው ችግር የለውም። ኢየሱስ እንዳይሞት ካረገ ግን የሰውን ዘላለም የሱን ጨምሮ የሰውን ዘላለም ነው ሬዚስት የሚያደርገው። ሰይፍ ብድግ አረጋ አይደል ጴጥሮስ? እዚህ ባቸው ኢየሱስ ስጋው ሊቆረስ ደሙ ሊፈስ እጁን ሰጠ። እንኩ አላቸው። ይዘውት ሊሄዱ ሲጀምሩ ጴጥሮስ መጣና ሰይፍ መዞ ጆሮ ሲቆርጥ ጴጥሮስ አቤት፣ መልስ። የወደቀ ጆሮ ኢየሱስ ብድግ አረገ። ለመሞት እኮ ነው የሚፈውሰው፣ እንዳያስቆሙት እኮ ነው እሱን የሚፈውሰው። መንገዱን ስሙዝ ለማሳለጥ ነው። የተቆረጠ ጆሮ ከመሬት አንስቶ አርጎ የማያውቀውን ፈውስ አረገ። የተቆረጠ ቀጥሎ አያውቅም። የተበላሸ ነው ሲያስተካክል የቆየው። ዮሐንስ 9 ብቻ ነው አይን የሰራው። አሁን የተቆረጠው የወደቀው ጆሮ ብድገሩ ለጠፈው፣ ልጥፍ አረገው። አያስቆሙትም። አየህ፣ ቀጥታ ይዞት ይሄዳሉ። ለመሞት እኮ ነው። ሰዓት አያዛንፍም። አየህ፣ በዘላለም ፕሮግራም ውስጥ የተቀጠረው ሰዓት ላይ ነው የሚሞተው። እጁን ሰጣቸው። ኢየሱስ ግዴታ በዚህ አይነት መንገድ መሞት ስላለበት ጆሮ የተለጠፈለት ሰውዬ እንኳን ጌታን ተቀብሎ አይዘልም። ሁሉም ነገር ዲዛይን በተደረገው መንገድ ነው እየሄደ ያለው። ጲላጦስ ጋር ወስደው በዛ በድመት ጅራፍ ሹል ብረት አለው። ጫፉ ላይ የናስ ሁኮች አሉት። ድቡልቡል ይልና ሹል 3 ኢንች ደግሞ ብረቱ፣ ድቡልቡሉ ብረት ላይ ደግሞ ሌሎች ብረቶች አሉ። እንደሱ አይነት ሲመጣ ራሱ ድምፁ ብዙ ነው፣ እየጮኸ ነው የሚመጣው። አውጥተው ጲላጦስ ፍርድ ወንበር ፊት አንበርክከው ግንድ ላይ እጅና እጁን አስረው መንቀሳቀስ እንዳይችል አድርገው ከጀርባው በላይ ገፈው እርቃኑን ቡጭ ቀረቀለ ጀርባው። ይሄ እኔን ከአብ ጋር ለማስታረቅ የተሄደ መንገድ ነው። አየህ፣ ኢየሱስ ኢንጆይ አያረገውም፣ ይሰቃያል። እኔን ሲያስበኝ ግን ዝም ይላል። አንድ ያሳርፈው ብድግ ሲል ቡጭቅ ሲል ደግሞ አይገርፈውም። ያነሳውን ስጋ ያራግፋል ሰውየው ገራፊው። እንደገና ሌላ ለማንሳት እንደገና እኔ አንዳንድ እንደ ይሄንን ሐሳብ ምናልባት እኔ ለስንተኛ ጊዜ እንደሰበኩትም አላውቅም ቁጥሩን። እድል ካገኙ ሁሌ ነው የምሰብከው። ወደፊትም ካገኙአችሁ ነግራችኋለሁ። ወደፊትም ከብሮ እስኪመጣ የተሰቃየውን እንሰብከዋለን። ምክንያቱም በዘላለም መንግስት የምንካፈለው በዚህ መስቀል ነው። አይ በተሰቀለው በኩል ነው የከበረውን ያገኘ ነው። በፍጹም ሰርቶ የገባ የለም እዚህ ቤት። ኢየሱስ በጨረሰው የዳነ ብቻ ነው ያለው። አያችሁ፣ እውነቴን ነው የምነግራችሁ። ስለ ራሱ ስኬት ሲነገረው እያበደ ስለ ኢየሱስ ሲነገረው ምንም የማይመስለው እንደዚህ አይነት ትውልድ ይሄ መጨረሻው ዘመን ነው። እድልም የለንም እንዲህ ለመሆን።
እንዳበደ ሰው ከሆንን ለወንጌል ነው የምንሆነው። በእውነት ነው የምላችሁ፣ መኖራችን አይደለም መሞታችን ትርፍ ካመጣለት እሱንም ቢሆን ለእግዚአብሔር ነው ሰጠን መሄድ ያለበት። በፍጹም ዲዘርቭ ደግሞ እኮ ህይወቴን በሰጠው ሲያንሰው ነው እንጂ አይበዛበትም። አይ ተልትለውት ጀርባውን ደሙ ከላዩ ላይ ወርዷል። ጳውሎስ አይ በስጋው አስታረቀን። ምንድነው ጳውሎስም ቪዥዋላይዝም ያደረገው? ይመጣል አይኑ ላይ ታውቃል። አያውቀውም። ኢየሱስን በአካል እንዲህ አይቶት አያውቅም። መሬት ላይ ኢየሱስ የተገረፈ የተሰቃየ ቀን የለም። ጳውሎስ ግን ሁሌ ወሬው መሃል አለ። ፕሪች ያረግ ነው ደማስቆ ላይ ያየሁት የሚለው ሲጽፍስ ተሰቀለ ነው የሚጽፈው። ደሙ ልብሱ ላይ ተነክሯል። እላዩ ላይ ደሙ ወርዶ ፈሷል። የተንበረከከበት መሬት በኢየሱስ ደም እርሷል። አየህ፣ በዚህ በኩል ሲመቱት ፍጹም ሰው አይደል? ያመዋል። ሲገላበጥ በዚህ በኩል ይደግሙታል። አየህ፣ ደረቱን አግኝተውታል። ሪብሱን ሁሉ ተልትለውታል። ቡጭቅጭቅ አርገውት ከዛስ 40 ሲሞላ ፈቱት። እጁን ፈቱትና ዮሐንስ እንደዚህ ያለን፣ ዮሐንስ ብቻ እንደዚህ ያለን፣ ከባድ እንጨት አሸከሙት አለ ዮሐንስ 19 ላይ። ሳይበላ ውሎ ሳይበላ አድሮ ባለፈው ሳምንት ተናግሬያለሁ። 3 ፍርድ ቤት ቆሙ። ያን ሁሉ መንገድ 127 ኪሎ ሜትር በእግር ሄዶ በዛ ላይ 40 ተገርፎ ደሙ ፈሶ ያለቀ መቆሙ አይገርም እንዴ? ፊዚካሊ መቆሙ እንዲቀጥ ብሎ መቆሙ አይ ቲንክ በጣም ብዙዎቻችሁ አይታችሁታል። the passion of Christ አይታችሁታል። ማየት ትችላላችሁ። እሱ አያልቅም እኮ ግን አየ ኢየሱስ ከተሰቃየው ሲቃይ ምናልባት 0.1 ነግረውን ይሆን? በዛ አልነገሩንም። ሊያብራራው አይችልም። አየ ፊዚካሊ መገረፉን ብቻ ነው እነሱ የሳሉት። ስፒሪቹዋሊ የነበረበትን አጎኒ፣ ሳይኮሎጂካሊ የነበረበትን፣ ባዮሎጂካሊ የነበረውን ቻሌንጅ አልጻፉትም። ይሄን ሁሉ ተሸክሞ እንደሚታረድ በግ ዝም አለ። ኮምፕሌን አያረግም። ላንተ ስል ነው ብሎ መሃል ላይ የሚገርፈውን ሰውዬ ለምን አትተውም አይለው። ክርስቲያን ያረገን ይሄ ነው። እዚህ ቤት አስገብቶ ያቆመን ይሄ ነው። ሌላ ምን ምክንያት አላችሁ እዚህ ቤት የሚሰበስበን? እውነቴን ነው የምነግራችሁ። ቆንጆ መዝሙር፣ ጥሩ ስብከት ነው እሱ ሁሉ ከዚህ በኋላ ነው። አፈ ኮልታፎቹ ምድርን ያንበረከኩት ይሄንን እየወሩ ነው። አልተማረም ይሉታል ጴጥሮስን አይተው። በስነ ስርዓት ራሱ የተገጣጠመ አይደለም ወሬው ይላሉ። አለመንበርከክ ግን አትችልም። ወንጌል እግዚአብሔር ነው። በስነ ስርዓት ያልተላገ ጉጥ ያለው እንጨት አርገው ቁስሉ ላይ ተሸከማሉት። ይሄን ለመቀበል ነው ኢየሱስ መሬት ላይ የመጣው። ተሸከመው፣ መሸከሙን ተሸከመው። እንዴት ይውጣው መንገዱ? ያቺን ኢሳይያስ የነገረን ያቺን ቪያ ዶሎሮሳ ያላትን የሲቃያን መንገድ እንዴት ችሏት ይሄድ? ወደቀ ይላል። ተሸክሞት አየ እሱ ከስር ወድቆ እንጨቱ ላይ ያረፈ። በእግዚአብሔር ወልድ ደረጃ እኮ አይደለም፣ በአንድ ግለሰብ በኖርማል ወንበዴ በሆነ ሰው ደረጃ እንደዚህ አይነት ውርደት እኮ ማንም እኮ አይልም። ኢየሱስ እኮ እግዚአብሔር ነው። ለክብሩ መጀመሪያም መጨረሻም የሌለው አምላክ። አያችሁት? በእጁ በሰራው ሰው መሃል ወድቆ እንጨቱ ላይ አርፎ ከመሬት ከወደቀበት መሬት ብድግ ሲል በወደቀበት በኩል መሬቱ ላይ ያለውን አቧራ በሙሉ በደሙ ይዞት ብድግ ይላል። ይሄንን ኢየሱስን አይተ እንኳን ልታምነው ለማየት ይዘገንናል። ማመን አይደለም እንደዚህ በሙሉ አይን አታየው። እግዚአብሔር የዘላለም ሕይወት ያስቀመጠው እዛ ውስጥ ነው። አየህ፣ ስታምነው እግዚአብሔር እጁን የሚልከው በዛ መሃል ነው። አየህ፣ እንታረቅ የሚል እዛ መሃል ነው። እንደኛ አይነት ሞኙ
እንደዚያ ተኩሮ ቁስሉን ሲያ ብቅ ያለ እግዚአብሔር እጅ አየ። እንታረቅ ሲል እሺ ስንል በዛው ገባን። የገዢም የማንነትም ለውጥ በክርስቶስ ሥጋ በኩል ተገኘ። አልበቃው መሸከም ሲያቅተው በኋላ ላይ የአንጾኪያ ቤተክርስቲያን መሪ የነበረ የቀሬናው ሰው ማን ነበረ? ስምዖን። ባይዘዌ የእግዚአብሔር ዲዛይን አይገርምም? ስምዖን ማንም አያውቀው። ቀሬና ማለት ሊቢያ ማለት ነው፣ ሰሜን አፍሪካ ማለት ነው። ከሊቢያ ኢየሩሳሌም ሄዶ ነው ሰው እና ያገኙት። ናንተ አሉት። ትንሽ ቆዳውና ንግግሩ እስራኤላዊም ሮማዊም ስላልሆነ ና ተሸከም ብሎ እንደ ባሪያ ማለት ነው። ና ከመሃል ብሎ ጎትተው ስምዖን ነኝ አለ። የቀሬናው ስምዖን ና አሉት። አሸከሙት። የኢየሱስን በክርስቶስ ደም የተነካካ እንጨት። በኋላ ላይ በእርግጥ የቸርች መሪ ስለሆነ ገብቶታል የማን እንጨት እንደሆነ። የተሸከመ ቀን ግን አይገባውም የማን እንጨት እንደሆነ። የአንድ ምናልባት እየሞተ ያለው ወንበዴ እንጨት መስሎት ደሙ እንዳይነካው መቼስ አይጠነቀቅ። የኢየሱስ ደም ዓለምን የሚቀድስ ደም ያለበት እንጨት። ሂስቶሪካሊ አንዳንድ ነገሮችን በአካል መሬት ላይ ብንሆን እላለሁ እኔ ምን አይነት ሴንስ ነው ሊሰጠን የሚችለው? ተሸክሞ አገዘው። ኢየሱስ እየተጎተተ እየተደጋገፈ እንደምንም የራስ ቀል የምትለዋ ቦታ ጋር ደረሰ። ካልቫሪዋ ላይ ደረሰ። 3 መስቀል በስነ ስርዓት ማስቀመጥ የምትችል ቦታ፣ ካጣጋጓቸው ደግሞ 4 መስቀል ምን ከዛ ውጭ የላትም። እዛች ጋር ወሰደ። ስምዖን ተሸክሞለት በኋላ ስምዖን አይ ቲንክ ደሙን ምናምን ጠራርጎ ወደ ቤቱ ሄደ። የሐዋርያት ሥራ ምዕራፍ 13 ላይ የአንጾኪያ ቤተክርስቲያን መሪ ሆነ። በትህትና ጎናቸው ለሰው ዛሬ ነክቶ የሆነ ቀን ትመጣለህ ብሎ በጌታ ያልሆናቸውን ዝም ብላችሁ ቸርች የምትመላለሱ ሰዎች ቀምሶ መጥፋት የለም። የሆነ ቀን አጠምቃቸዋል። እርግጠኛው እዚህ ቤት ያስነካሉ የሚባለው እውነት ነው። እኛም አስነክተውን ስንወለድ እንዲያልነበርንም አቋርጦን ነው። እና ኢየሱስ አልበቃውም። ይሄ ሁሉ ሲቃይ አልበቃው። ከዛ መስቀል ላይ እዛ ደረቅ እንጨት ላይ አሁን ይበቃኛል። ከዚህ በኋላ ይሄን አይደለም የማወራው። ከዚህ በኋላ በሌላ አንግል ስለሆነ ጳውሎስም የሚያወራው በሌላ አንግል አነሳዋለሁ። ግን ይበቃኛል። አሁን ሰፈሪንጉ ይበቃኛል። ግን ምናልባት ሌላ ጊዜ እድል ስናገኝ አነሳዋለሁ። ቀኝና ግራ እጁን በሚስማር ቸንክረውት እግርና እግሩን አነባብረው አንድ ላይ ነው የቸነከሩት። እጅ መዳፍ ላይ አይደለም ሮማውያን የሚወጉት፣ እዚህ ላይ ነው። ደም ስሩን ይቆርጡታል፣ ነርቭን ይነኩታል። ባዮሎጂካሊ ባይዘው መስቀል ላይ ያለ ሰው ብዙ ነገር ነው የሚሆነው። በጣም ብዙ ነገሩ ነው የሚደበላለቀው። እኛ ተሰቀለ ብቻ ነው የሚመስለን። ብዙ ነገር ነው ራሱን ከመሳት ጀምሮ ማለት ነው የሚሆነው። ያንን ሁሉ ኢየሱስ ተቀበለ። ለምን ብላችሁ መሬት ቆማችሁ ለምን ብትሉት ላስታርቅህ፣ ለዘላለም ከአባቴ ጋር ላኑር፣ ላንተ ብዬ ነው። ለኔ ብለህ እንደዚህ የምትሆኑ ለራስህ አይደለም። እሱ በምን ኃጢአቱ ኢየሱስ ስለ ኃጢአተኞች በመስቀል ላይ ሞተ። አለቅ። እነዛን ብዙ ደጋግመን የምንላቸውን 7 ቃላቶች ብሎ እዛ ላይ ያለ ተፈጸመ አለ። ዋው! የማስታረቅ ስራ አለቀ። ቅዱሱ አምላካው ኃጢአተኛውን ሰው በቃ ሊታረቀው ነው አለ እና አለቀ አለ። ይሄንን ብሎ ነፍሱን ተወ ይላል። ደሙ እኮ ፈሷል፣ ስጋው እኮ ተቆርሷል። ነፍሱን ተወው መስቀል ላይ ተፈጸመ አላቸው። በኋላ ላይ መንፈስ ቅዱስ ሲመጣ ያብራራላቸዋል እንጂ ሐዋርያቱ ራሱ አይገባቸውም። ቆሞ ተፈጸመ ሲል ምን እያለ ነው ይላሉ። ኤሎሄ ኤሎሄ ለማ ሰበክተኒ ሲል እኮ እዛ የተሰበሰበው ሰው ኤልያስን ነው የሚጠራው። በፍጹም እኮ አልተግባቡ። ምንድነው የሚያደርግ? ስለ እነሱ እኮ ነው እኮ አባቴ
ምን ነው ታውቀኝ አንድያ ልጅ አባት ጻት ለምን ሊታረቅ ነው እያለቀለት ነው አብ ተጠግቷል ታውቃለህ መስቀል ጋር እጁን ሊልክ ልክ ልጁ ተፈጸመ ሲል ይተጨበጣል ወንበዴውን በማዳን ጀመረ ኢየሱስ አጠገብ የሞት ፍርድ ያለበትን ሰው የጨበጠው መጀመሪያ አየ በክርስቶስ ሥጋ በኩል አቋረጠው ይሄንን ወንበዴ አየ የዘላለም ሕይወት የሰጠው ለሱ እንደዚህ አይነት ወንበዴ ነው መጀመሪያ ያዳነው እሱ ከዳነ ማንም ይድናል አየ የመጨረሻ ፍርደኛው ሰውዬ የኢየሱስ የመስቀል ሞት አዳነው የመጨረሻ ፍርደኛ ነው በቃ ከኢየሱስ እኩል ፔናሊቲው ዴዝ ነው ካፒታል ፓኒሽመንታቸው ኖረ ሌላ አገዳደል እኮ አላቸው ሌላ የሞት አቀጣጥ አላቸው ክሮስ ማለት ግን እጅግ ክፉ የሚባለው አገዳደል ነው ኢየሱስ ስለ ሰው ልጆች ኃጢአት ነው ይሄኛው ሰውዬ ምን ቢሰራ እንደሆነ አላቅ የመጨረሻ ይሄ እንዲሁ መሞት የለበትም ያሉትን ሰውዬ ባለቀ ሰዓት አንተ ኢየሱስ ብቻ አይደለም የሰውየው ራሱ የመጨረሻ ትንፋሽ የዘላለም ሕይወት ማግኛ ነው ኢየሱስ እንደዚህ ብሎ አንዱ ያው በጌታ አይደለም ያው እሱም ብዙ አላቀው ይሄኛው ብራዘር ነው እናቴ ሰማይ ያገኘዋል አይደል ምን እንደው እኮ እግዚአብሔር ሲረዳው የሚረዳ ሰው እንደው እግዚአብሔር ሲረዳችሁ ተረዱ በእውነት እጁ ላይ ብዙ አትገላበጡ ዝም በሉ ያረጋችሁን ያረጋችሁ ይሄ በጣም እንደ አንተ ሲገል ኖሮ ሌባ እኮ ነው ደሚያኑ ሁሉ እኮ ሲዘርፍ እኮ ነው የኖረው እንደዚህ ያየውና ጌታዬ አሉ ታከል ጎናቸው በደንብ ነቅነቅ አርጉትና እግዚአብሔር አይንህን ያብራ በሉት እንዴ አንተ ሰው እዚህ ጋር ያመልጣል ዘመኑን አሁን እኮ እኛ ብንሆን ትንሽ ቅጣውና በኋላ ይዳን ምንለው አይደል ሲኦል ትንሽ አቆይታ በኋላ ወሰደው ነው ምንለው እሱስ ያንን ሁሉም ብድና ሲሰራ የኖረው ሰውዬ ዞር ብሎ አይቶት ጌታዬ አሉ ሲጀምር ኢየሱስ ጌታም አይመስልም መንፈስ ቅዱስ ካልገለጠለ አጠገቤ ተሰቀለ ኤጆይዝ ቢሆን ኢየሱስን አይከተለው የ33 ዓመት ተኩል ወጣት እኮ ነው ኢየሱስ ገና እኮ የ33 ዓመት ልጅ እኮ ነው 33 ዓመት አስበው በጣም እኮ ልጅ ነው ተሰቅሏል ኢየሱስ ገና እንደዚህ ያየው ሎርድ አሉ እርቃኑን ተሰቅሎ የሕግ መምህራን በሙሉ ተሰብስበው ገዳለው የሚሉትን ሰውዬ አንተ እግዚአብሔር እኮ ያግዝ ዓለሙ ሁሉ ይሳካል እያለ እሱና መንፈስ ቅዱስ ብቻ እንደየን ጌታዬ ያለው ዞሮ አየው ታውቃለህ ማይ ሎርድ ነው ያለው ኩሪዮስ ነው እኔን ለማዳን ከሰማይ ይወረድክ ነህ አለው አንተ እኔ እንደምትመስለኝ የ33 ዓመት ወጣት አይደለም ከሰማይ ይወረድክ ነህ አለውና ጌታዬ ያለው አየው ኢየሱስ አይኑን በጣም ተደብድቧል ደሙ ጭንቅላቱንም ስለመቱት ደጋግሞ ደሙ ፈሷል እና በደንብ አያይህም መግለጥ አይችልም አይኑን ቀጥሎ ደሙ ፈሷል ቁሳግ ይዞታል ቀስ ያለ ነው የሚያወራው ያ ምድር ብሎ የጠራ ድምጽ ማለት ነው ፈጣሪ ነው ብሏቸዋል ጳውሎስ ከላይ እዚህ ጋር ደግሞ በስጋው ተቆረሰ ቆያለ ነው ምድር ብሎ የሌለ የሚፈጥር አምላክ ማውራት አቃተው እንደዚህ በመንግስት ስትመለስ አስበኝ አለው ምን ማለት ነው የመስቀሏን ስራ ተሰራታለህ አለው ከዚህ ጋር ውረድ እስቲ የሚያድንህ ካለ እንደሚሉት አይደለም አለው እኔም እንድታስበኝ የምፈልገው ስትመጣ ነው አለው ምን ማለት ነው ትሞታለህ ማለት ነው ትርጉም ከዛስ ትቀበራለህ አለው ከዛስ ሞትን ድል አድርገህ ትነሳለህ አለው ከዛስ ትሄድና አለው መንግስት ሆነ ትመጣለህ የዛን ቀን አስበኛል ይኸውልህ ሰከንድ ካሚንግ ላይ ደጋሚ መንግስት ሆነ እንደዚህ ያመጣም አለው ነግሰ ነው የምትመጣው አለው የዛን ቀን እንደው ባክ ይሄ እኮ ስማ የዚህ ሰው የልመና የማልመና እንደሆነ ታውቃለህ የጳውሎስ ልመና ፊልጵስዩስ ምዕራፍ 3 ላይ በሙታን ትንሣኤ ቀን እገኝ ዘንድ ስማ 35 ዓመት ያገለገለ ሶስተኛ ሰማይ ምናምን ደርሶ የመጣ ክርስቶሎጂ ስካቶሎጂ ምናምን ደሙሉ ትምህርት ደረሰ ባለው ጳውሎስ ይሄ ሁሉ ብርሃን ላይ የወረደበት ሰውዬ የሚመኘው ምኞት ይሄ መስቀል ላይ ተንጠልጥሎ ክርስትና እኮ ብርሃን የዕለቱ ዕለት ገባው አንተ እንደዚህ ያየህ በ5 ደቂቃ ከክሩሲፊክሽን እስከ ግሎሪፊኬሽን ይታያል የተዋረደ ነው ያየ ነግሶ ሲመጣ አንተ ንጉስ ሆነ ትመጣለህ የዛን ቀን አሰበኝ ሲለው ኢየሱስ እንደዚህ ያየው ዝም ማለት አይቻልም ይሄ ቤተሰብ ነው አየሰማይ ይገናኛሉ ለምን ዝም አልከኝ ይለዋል ስለዚህ ለዚህኛው ያኛው እኮ ሲሳደብ እኮ ከርሟል
ምንም ማለት ዝም አለው። ያኛውን ዝም አለው። ከጥቂት ደቂቃ በኋላ ያገኘዋል። ይሄኛውንስ ለዛም ነው የሚሞተው። አሁን ለዛ ላይ ፍርድም እኮ ያወጣም ጸጥ ነው የሚለው። ይሄኛው ግን ለዛኛው ወንጌል ስርጭት ወጣ አይደል? መጀመሪያ እኮ አውትሪች ነው። አንተ ይሏል ኢየሱስ መሃል ላይ ተሰቅሏል። እኔ እንደው የዛን ቀን ብትኖሩ ኢየሱስ ተሰቅሏል፣ በዚህ ጋርና በዚህ ጋር ተሰቅሏል፣ እንዲህ ነው የሚያወራው። ያ ይሳደባል። ሰው ግን ክፉ ነው እኮ። እግዚአብሔር ካረዳው የመጨረሻ ተንፋሹን እኮ በስድብ ይዘጋል። አንተ እንደሚሞት እያወቀ እሺ አይመን እሱን ወደሚያምኑን አይገባም እንዴ? ደግሞ አይሁዳዊ ነው እንበዴው፣ አይሁዳዊ ነው። ሮማዊ ደግሞ በስቅላት አይቀጣም፣ አይሁዳዊ ነው። ስለዚህ አትሊስት ያህዌ ምናምን ሲባል ሰምቶ ያውቃል። ኢየሱስን አይመነው፣ አይምሰለው። እንደው ያህዌ አይልም እንዴ? ይሳደባል። ታውቃለህ? ሲሳደብ ያኛው ወደዚህኛው አንተ አለው አቤት ይለዋል። እግዚአብሔርን አትፈራም እንዴ ይለዋል። ሌባ ለሌባ እኔ ግርም እድሜውን ሁሉ አንተ ስቅላት የሚያስቀጣው ወንጀል የሰራ ሰው የእግዚአብሔርን መፍራት ይሰብካል። እግዚአብሔርን አትፈራም እንዴ ይለዋል። እኔ እናንተ አለው ስላደረግነው የሚገባን ነው የምንቀበለው። ምን ማለት ነው? እኔ እናንተን በመግደላቸው እነዚህ ሰዎች ኃጢአተኛ አይደሉም አለው። ይገባሃል፣ የሰራው ስራ ነው አለው። ይሄ ሰውዬ ግን ኃጢአተኛ አይደለም አለው። ንጹህ ነው ማለት ኃጢአት የማይሰራ ማለት አይደለም። ቀጥተኛ ትርጉሙ ኃጢአት አያውቅም አለው። ያለ በደሉ ነው የሚሞተው። ምን ማለት ነው? የኔን ነው እያለው ነው። ከዛ እችን ካለ በኋላ ነው የተናዘዘው። ወደ ተናዘዘ ታውቃለህ? ጌታዬ አለው ማይ ሎርድ በመንግስት ስትመለስ አስበኝ ሲለው ኢየሱስ ዞሮ አይቶት። መንፈስ ቅዱስ እኮ ክሮስ ላይ አክቲቭ አይደል? ኢየሱስ እየሞተ የዘላለም ሕይወት መንፈስ ቅዱስ ለዚህኛው ሰው ይሰጠዋል። ኢየሱስ ነው ሰርቶ የጨረሰው። ሕይወቱን እኛ ጋር ያቀረበው መንፈስ ቅዱስ ነው። ስለዚህ አክቲቭ ነው። ኢየሱስ አባ ሲል አብ ጸጥ ብሎታል። ይሄኛውንስ ይታረቀዋል። መንፈስ ቅዱስ የዘላለም ሕይወት ይሰጠዋል። እንትን ላይ ሳልቬሽን ትሪኒቲ ነው። እስቲ አሜን በሉ። አሜን። አብ ዲዛይን አደረገ፣ ወልድ መስቀል ላይ ሞተ፣ መንፈስ ቅዱስ እኛ ጋር አደረሰው። እና ዛሬ ከኔ ጋር በገነት ትሆናለህ አይደል የሚለው። የግሪክ ኮንስትራክሽኑ ግን ዛሬ ከኔ ጋር በገነት ትሆናለህ አይደለም። ዛሬ እነግርሃለሁ ከኔ ጋር በገነት ትሆናለህ። እንደው እባክህ አስገባኝ ሲለው ዞር ብለህ ገብተሃል። እየጮኸ አይደለም ያስገባው፣ እየሞተ ነው። መጮህ አይጠበቅበትም። እየሞተለት አይደል? ልጩህ ቢልም አይችልም እንጂ የቀረችው ተፈጸመ ለማለት ነው ያስቀራት። ዛሬ ላለው ከኔ ጋር በገነት ነህ አለው። አንተ ስጋው እየተቆረሰ እየተሰቀለ ያለውን ኢየሱስን አንዱ በዛ አንዱ በዛ ይተውት፣ አንዱ ሲሆን አንዱ ሰማይ ገባ። ምን ማለት ነው? የክርስቶስ ኢየሱስ የመስቀል ሥራ ዘላለምን ነው የሚወስነው። ስታምነውና ስትቀበለው ዘላለም ያኖርሃል። እምቢ ካልክ ዘላለምህን ነው የሚያስቀረው። እግዚአብሔር ሌላ ሁለተኛው ኦፕሽን የለውም ከኢየሱስ ውጪ። ብቸኛና የመጨረሻው ኢየሱስ ክርስቶስ የሰራው ነው። በጣም ነው የምወዳችሁ። እንደዚህ እዝን እንዳላችሁ ወደ ቤታችሁ እንድትሄዱ ነው። ጉትሻ ይዘምርልናል። በቃ እንደዚህ ተይዛችሁ ሂዱ። እስቲ አትርሱ። የክርስቶስ ሲቃዩን ሳወራ ብዙዎቻችሁ እያለቀሳችሁ ነው። ተይዛችኋል። በጣም እንትን ብላችሁ ነው የምትሰሙኝ። ወደ ቤት ስትሄዱ እንዳትዘረጋጉ፣ እንዲሰብሰብ ብላችሁ ምን ሆነ ነው ኢየሱስ ስለ ኃጢአቴ ሞት የከፈለው ብለህ ስትሰብከው ይጋባል። አጠገብ ያለው ሰውዬ ብርክክ ይላል። ልከተለው ይላል። ልቀበለው፣ ለኔ የሚስጠኝ። ክብር ለኢየሱስ ክርስቶስ ብቻ። ሳምንት እቀጥላለሁ እዚሁ ላይ ክርስቶስን በሌላ አንግል ያነሷል። የሚቀጥለው ሳምንት እቀጥላለሁ። ክርስቶስን እኛ ውስጥ ያስገባውና ደግሞ ይቀጥላል ጳውሎስ። የሰማነውን በልባችን ያቆይልን፣ ሕይወት ቃል ያሰማልን፣ መንግሥተ ሰማይ ያወርሰን። በጣም ነው የምወዳችሁ። ሁሉም ሰው አንገቱን ዝቅ አድርጎ ይጸልያል።